ንገሩልኝ። ኢትዮጵያ ስትሄድ ስትጠይቅ አንድ ደሃ ሱቅ ይከፍታሉ። እሷ ሰብስባ የመጣችው ማስቲካ ምን አይጥና ፋንድያ ብቻ መጣ። አዎ ይሄም ያስከስሳል ተብሏል። ከአሁን በኋላ ኤርፖርት ላይ እንደዚህ እንደማር ይኸው ይሄም ቢኖራት አሁን አንድ ሴት ስደት ምን ትሰራለች? ሀገሯ ሱቅ በደረሴ ትከፍት ነበር። እዚህ ነው ያለው እኮ ጦርና ባነና። ለካ ጦሩ ሰብስበሽ መጥተሽ ነው ህዝቡ በአፉ የሚጣላው። ግን እኮ ነው ይኸው በ2 ዓመቷ ይዛ ልገባ ነው ዞራ በልታ ሳትጨርስ። እንደ ትዕግስትና እንደ ሀና አይነት ወይ ፑሽ ማይሉ ሰዎች ይቆም ደስ ይለኛል። ይቆም ይሄ ፎቶ ለጥፎ የምር ግን እኮ ቀልዴን አይደለም። ይሄንን የነገርኳችሁ ህጎች እኮ ማርያምን ሆነን ናቸው። ያው አንቺ አሁን ሳውዲ ነሻት ይጂ ቢሰርቡሽ ሳውዲ ከሰሽ ማለት ነው። ከዛ ካስፈረድሽ በኋላ ወደ ዱባይ ይዟዞራል አሉ። ከዛ ያኔ እስር ቤት ይገባል ከዱባይ። ህዝቤ ይኸውልሽ ለእነ የሚሄን ጊዜ ገበያ ይወጣል። ትጃውራ አስተውለሽ ከሆነ የማዳም ቅመም ማዳም ቤት ምሳ ሰርታ ስለማታደርስ ከየሚ ኦርደር እያደረገች ለእስረኛው ህዝቤ ምላሷን ማተሰርፍ ከሆነ አቤት 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 አይደለም። አሁን እቺ ትላንት ይቅርታ ስትል የከረመችው ሴትዮ አገር ለመግባት አይደለም 8 ወር ሙሉ ምላሷ ውጪ ነበር። በፍርድ ቤት መዝገብ ውስጥ ነበር እንደነበረ ይሻት ፍቅሬ እንዴት ቆማ እንደዚህ ቆማ እኮ እሺ በጣም ይቅርታ ይቅር በለኝ ረዥም ስለሆነች ነው ቆማ ያየሻት። አንዳንድ ሰዎች እኮ ተንበርክከውም እኮ ቆመውም እኮ ተንበርክከው ነው የሚመስለው። እሷ ረጅም ስለሆነች ነው። ልክ ነሽ አንቺ። ያሳዝናል። አዎ ሴትዮ አጭር ኢትዮጵያ ያሉትን ጠንቋዮች እንትናቸው ተያዘ፣ እድላቸው ተያዘ። አሁን እኮ ቀርቷል እናቴ። ኢትዮጵያ እኮ ጸርታለች እናቴ። አሉ እንዴ አሁን የሉም እኮ አሉ። ኢትዮጵያ ያሉ ሲኒሜ ጠንቋይ ምናምን ቀርቷል። እና ህዝቡ ከየት ነው የመጣው? አይ ሲጀመር ኢትዮጵያ ሁሉ ነገሯን ሰዳለች። ደልቶት የኖረ የለም። አይጥ እንኳን በአቅሟ ኢትዮጵያ ላይ ደልቷት አልኖረችም። ተሰዳል። ወይኔ በላቸው። አይ አዚዛ አረ እኔ የእናንተ አረብኛ በነገራችን ላይ የእናንተና የኛ አረብኛ ይለያያልና ታሜ ብዙ መርቆ አሜን 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 ብለው ነው የተለያዩት። አዎ ታሜ ሄዱበት ብሏል። ሄዱበት ይካሰሳል ብሏል። ሌላኛው ደግሞ አዎ የራሱ ፊት 2 አርጎ የሚመጣ ሰው ይከሰሳል ተብሏል። እንደ መስቲ 2 ፎቶ አርጎ እንደሚመጣ ሰው ይከሰሳል። ምክንያቱም ይሄ እንደ ወረተኛ ሰው ምንድነው በአንድ ፊት 2 የምታሳዩት ተብሏል። ብዙ ነገር ነው የተባለው ዛሬ። ሲጀመር እንደ ትዕግስት እንደዚህ ጆሮ አድፍጠው የሚያዳምጡ አሉ። የሰው ሀሜት ይቀጣሉ ተብሏል። እኛ አሁን መክሰስ ብንፈልግ አይ ብዙ ነገር ነው። ደግሞ ስለ ቆሎ ላንሳልሽ እና ባለፈው የሆነ ሰው ቆሎ እየበላ የዱባይ ጠቅላይ ሚኒስቴር 2 ሴቶች እባካችሁ ተረጋጉ መሬት ያዙ ሲል መልእክት ያስተላልፋል። ከዛን ማን እንደሾማቸው አላውቅም። 2 ሰዎችም የዱባይ ጠቅላይ ሚኒስትር እኛ ነን እንዴት ሲሆን ነው እኛን እንትን የሚሉት አሉ፣ እኛን የሚናገሩት አሉ።
ከዛን ያኛውም ቆሎ በልቶ እንደጀመረው አው ፑሽ ነው ይሄ። ይሄ አሁን ፑሽ ነው። እስር ቤት ልከተኝ ነው ይሄ አሁን። ሂጂ ያቺ ትላንት መሲ ቤት ምን አሰደበሽ እሱ ስትባል ህዝቡ ሂጂበት ሲለኝ የለህ ይዘኝ ነው ብላለች። እኔንም በአስክሬም አታላሽ እስር ቤት ከተች። ከዛ ቆሎ እየበላች ለዚህ መልስ ስትሰጥ እኔ የዱባይ ጠቅላይ ሚኒስቴር ነው ያልኩት። ከመቼ ወዲህ ነው የዱባይ ጠቅላይ ሚኒስቴር የሆናችሁት አለች። ከዛን ሳርዬ በእንግሊዘኛዋ አንዳንድ ቆሎ የምትበሉ ሰዎች ስነ ስርዓት ያዙ አለች። ኮሜንታተር ጋር ሄዳለሁ እና ጎመን እየበላ ይተማሽ ዘንድሮ እኮ ግን ቆመን መሄዳችን እንደው በጸሎት ነው። እግዚአብሔር ይመስገን። እግዚአብሔር ክብሩን ይውሰድ። ለነገሩ ይሄ ስልክ ባይኖር በምንስ ፈታ እንላለን። ግማሽ ብንናደድም ወይ በነገራችን ላይ እኮ እናውዳለን። አረ ሲጀመር ፈታ እንደዚህ አውርተ ስንት ነገር ይቀርናል። ክባሪልን የኔ ክባሪልን ቃል ያሰባልን ቃለ ስጋ ነው የሚባለው። አንቺ በላኝ ሁሉም እላይም ደግሞ ትልቅ ነው። አዎ አዎ እሱን እኛም አልሰማንም። ግን ታሜ መሲ በጅርስቶ ተንበርክካ ጎንበስ ብላ ተንበርክካ አጭርም ቢሆን ብላ ስትለምስ አይቻለሁ። ይቅር በላ ስትል አይ እንግዲህ አንዱ አሉ ትጂ እንደናንተ አይነቶቹ ቲክቶክ ላይ እኮ ስሚ እንትና እንዳረገዘች ሰማሽ እንዴ ስትላት ማን ያለሽ ማን ያለኝ ግን ነግረውኝ እኔ እኮ ነኝ ያልኩሽ አንቺ ነሽ እንዴ? አዎ ሌላስ ምንድን ነው ያልኩሽ? እኔ እንጃ ለማንም አትንገሪም ብዬሻለሁ። እንደናንተ አይነቱ ነው። ትገባለች። የከሰሰው ታሜ ነው። ልጅት ትሄዳለች። አሁን በኋላ ሀገሯ ትገባለች። አንድ ሰው ነው የከሰሰች። ሁለተኛ የሰው ፎቶ ስፖስቺ አንድ በይ። ለምሳሌ አሁን አንቺ አሁን ነጋዴዎች ብትሰርቢ አሁን ለምሳሌ የሽቲ ነጋዴዎች ውሸታም ናቸው ምንድን ናቸው ብለሽ ብታወሪ ሽቲ የሚሸጡት እያንዳንዱ አሏ ሄደው ሊከሱሽ ይችላሉ። ምክንያቱም እንጀራቸው ነው ተብሏል። ማርያምን ለምሳሌ አሁን ለምሳሌ አሁን ሁማኒ ሄር ይገዙ የለ ሁማኒ ሄር የሚሸጡት ሰዎች ልክ አይደሉም። በተለይ የዱባዮቹ ማያተተኛ ናቸው ብንል ሁሉም ተወጣና ሁማኒ ሄር የምትሸጠው ትከስሻለች። የፈለገችው አከሌ ማለት አይጠበቅብሽም። ሁለተኛ ደግሞ ሰው እንደዚህ መሳደብ አይቻልም። ሶስተኛው ደግሞ አቶ ታሚ ቢጠየቁ የሚመልሱት ማንም ያልጠየቀው እሱም ወንጀል ነው። ቢጠይቁት ወንጀል ነው። በእርግጠኝነት የሰው ባል የኔ ባል ነው ማለት ወንጀል ነው፣ ያስቀጣል ተብሏል። ብዙ ነገር ነው ሰምተን የመጣ ነው። በነገራችን ላይ ቲጂ መርዶ እያወጣች ሞት ኩኝ ዛሬ እንዴ! ይሄ ቲክቶክ እኮ የስንቱ ሰው እንጀራ ዘጋ። ፍቅር አንቺ ቀልደኛ አርኩ። ሁላችሁም ታፕታፕ ኮፒ ሊንክ ሼር አርኩ። አሁን ከአፍታ ቆይታ በኋላ የወሬ ጥማት ያለባት ሴትዮ ስለተመለሰች ወደ ጉዳዩ እንመለሳለን። ወሬሽ ላይ ማለት ነው። እኔ ከታማው ቤት ከዛኛው ቤት ወጥቼ ሳይ እየተቆራረጠ ቪዲዮ እንትን አየሁ። ኧረ ጉድ ነው ደግሞ እዚህ ምን አመለጠኝ አልኩኝ። ለዚህ ነው ሮጠሽ የመጣ። አንቺ እኮ አትታሚም ከገዝቶ ወርዶ በመሮጥ። በነገራችን ላይ ወሬ በማምጣት አንደኛ እዚህ ቤት መስዲ ናት። ቆይ ከዛ አቶ ታሜ በክብር 7,000 ድርሃም ነው ያወጣሁት በአማርኛ የተሳደቡትን በአረብኛ ለማስተርጎም አሉ። አዚዛም ይሄን ነገር ቀበላሉና ካሁን በኋላ እንድሽ አሉ። ልጇ ማለት እህታችን ያዚዛ ልጅ ላይ
አንድ ሰው ብትናገሪ አሉ አንድ ሰው ብትናገሪ እዚህ ባጣ ኢትዮጵያ ያለውን ቤቴን ሽጬ አስተርጉሜ አስቀረፍልሻለሁ አሉ። በመቀጠል ደግሞ እዚህ ጋር ሽማግሌ አሮጊት ብላችሁ ይቅርበይ አፎበይ ምናምን የምትሉ ሰዎች አብራችሁ እንደምገቡ አሳውቃችኋለሁ ብለው ሀሳባቸውን ጨረሱ። መለስ ሲሉም ለዶክተር የመጀመሪያ ልጅ የተሰደበችው እርሶ ቤት ነው፣ ይሄንን ከግምት ውስጥ ያስገቡልኝ አሉ። ዶክተርዬም እሱን እንዳልሰማ ሰው ሊያልፉ የእኔም ልጅ ተሰድቦ መቼም አንቺ ባለፈው ልጅሽ ሲሰድቡ ይቅር አልሽ፣ እኔ ግን ልጄ ተሰድቦ አንገቴ ቢታረድ የሰደቡት ሰዎች ይቅር አልልም አሉ። አሁን እቺን ህዝቤ ሪከርድ ትወስድና ከላይ ሮማን ግን የእሷን ልጅ አልተሳደበችም። በነገራችን ላይ እውነት አውቀው ነው ሮማንን ያያያዙት። እኔ ባለፈው አሁን ዛሬ እንትና እንደዛ ሲል ምን አየው? አንድ ቀን ብሞት እኔን የሰደቡኝን ቤቴ ገስት ላይ ገብቶ እኔ አስጠግቻቸው ዛሬ ተቀይሮ የሰደቡኝን እባብ ሰዎች መቼም ይቅር አልልም ምናምን ስትል የእሷን ቮይስ አምጥቶ የሮማንን ፎቶ የለም ከላይ አድርገው በቀስት እየጠቆሙ እንደዛ ፖስተው ነበር። አሁን ሮማን እንደዚህ ሲደረግ ደግሞ ሴትዮቷ ያወራችሁ ምናምን ሄደች። አሁንም እናቴ እኔ እሷ ስመጣ ነው እኔ ሌላ ሀገር ሄዳለሁ ወደ አሜሪካ ወይ ጀርመን ነገር ቶሎ ቶሎ አውርጄ ልውረድ እናቴ። ሀዚዛን ጠርታን የመጣችው እኔ ትናንት በአቡ ወንጀልም ተከስሼ ይፈለጋሉ አሉ። ሪከርድ አለብኝ። ሴቶቹ እዛ ነው የሚሄዱት እዚህ ሲያቅታቸው እና እኔ ወደ ጉዳይ ልመለስ። እንደው ተረቴ መልሶ አፌን በዳቦ አብሶና ልሻለሁ። አንዷ ከቢሮ ተወስዳ ለአንድ ወር ስራ እንደጀመረች ሌላ ኢትዮጵያዊም አለች አሉ እሷ የሄደችበት ቤት። ከዛ ልጅት ሻንጣ ይሁን እንግዲህ እቃ የምትይዝበት ፔስታል ያለችው ረጁ ስታወራ፣ እንግዲህ ፔስታልም ከሆነ አላውቅም፣ ልብስ የምትይዝበት እቃ ውስጥ የቤተሰቧ ስልክ ቁጥር አለ። እዛ መሀል ልጅት ሞተች። ምን ሆነ ሞተች ምንድን ነው አይታወቅም። ከዛን አሁን ልጅቷ ታይና ስታይ ለረጁ ትነግራለች። ረጁ ደግሞ እስኪ ቤተሰቧን ቁጥሩ ሰጂና መንገድ ላይ ተዋውቀን የእሷንና የቤተሰቧ ስልክ ሰጠችኝ እና የእሷን ስራ ሲለኝ አገር ቤት ገብታ ይሆን እንዴ ብዬ እናንተ ጋር ደወልኩኝ ብለሽ ደውይ ትባላለች። ከዛ ልጅት ለቤተሰብ ስትደውል ቤተሰብ ደግሞ አረኛ ራሱ ከጠፋችብን 1 ሳምንት ነው ምን ሆነ እንደጠፋች አናውቅም ብለው መለሱ አሉ። አሁን ቤተሰብም አልሰማም፣ ሬሳም ቤት እንደሄደ አይታወቅም፣ ምን ሆነ እንደሞተችም አይታወቅም። አዎ እናቴ እንደኛ እኮ እንደው እንደኛ ነዋሪ የለም እኮ። አዚዛ አቶ ታሜ